ትክክለኛ ፍቅር፣ እውነተኛ ወዳጅነት ጥቅም ላይ አይመሰረትም። ጥቅም አለመኖሩም ያንን ግንኙነት አያፈርሰውም አያበላሸውም ይላሉ ኢብኑ ሒባን ረደቱል ዑቀላ በሚለው ኪታባቸው ላይ። ወዳጄ የሆኑ ሰዎች የሉም ምንም ቢያደርጉልን የፈለጉትን ነገር ቢያደርጉ ዱንያን እጃችን ላይ ቢያስቀምጡ እንኳን ልባችን የማይቀበላቸው የማይወዳቸው ሰዎች የሉም። አንዳንድ ሰዎች ደግሞ አሉ ለልብ በጣም ቅርብ የሆኑ ምንም ቢያደርጉ ምንም ቢፈጽሙብን በመጋዝ እንኳን ቢገዘግዙን ለነሱ ያለን ፍቅራችን መቼም አይቀንስም። ሁሌም ለነሱ ያለን ውዴታችን ይጨምራል እንጂ አይቀንስም። የአላህ ስራ እንግዲህ እንዲህ ነው። ለልብ ለየት ያለ ሚስጥርን ሰጥቶታል። ብዙ የማይገለጹ ስሜቶች አሉ። ብዙ ትርጉም የማናገኝላቸው ልባችን ላይ ያሉ ብዙ አይነት ስሜቶች አሉ። ይህ ሁሉ የአላህ ስራ ነው። አልሐምዱሊላህ አላህ መልካም ልብ ስለሰጠን የሚወደድ ልብ ስለሰጠን አላህን እናመስግነው። መወደድ የአላህ ተባረከ ወተዓላ ትልቅ ስጦታ ነው። ልብ ሲወድ ንጹህ ይሆናል። ልብ ሲወድ መልካምን ያስባል። የሚወደድ ልብ ለሰጣችሁ ሰዎች አላህን አመስግኑ። ከአላህ የሚገኝ ትልቅ ስጦታ ነውና አላህ ያስደሰታችሁ።